ግን ያቤጽ ከወንድሞቹ ይልቅ የተከበረ ነበረ ይላል። ያቤጽ የተከበረ ሰው ነው። ትንሹ ትልቁ የሚያከብረው ታውቃላችሁ። ሰዎች በስነ ምግባራቸው ወይም በሰሩት ሥራ ይከበራሉ። ሰው የሚከበርባቸው ብዙ መንገዶች አሉ። ሰው በሀብቱ ይከበራል፣ በትምህርቱ ይከበራል፣ በባህሪው በስነ ምግባሩ ይከበራል፣ ሰው በመሆኑ ደግሞ ይከበራል። ሰዎች የሚናቁባቸው መንገዶች አሉ። ለምሳሌ ያልተገባ ስነ ምግባር ያላቸው ሰዎች ሰዎቹ ሳይሆን ስነ ምግባራቸው ልክ ስላልሆነ እነሱ ሰዎች ሊንቋቸው ላያከብሯቸው ይችላል። ያቤጽ በሀብቱ ነው ወይ የተከበረው? ያቤጽ በስልጣን ነው ወይ የተከበረው? ያቤጽ በምንድን ነው የተከበረው? ያቤጽ የተከበረ ሰው ነበረ ሲል በምንድን ነው የተከበረው የሚለውን ነገር ይሄንን ጥያቄ መጽሐፍ ቅዱስ ራሱ ይመልሰዋል። እግዚአብሔር ቃል ስለ ያቤጽ ቀጣይ የሚናገረው ነገር ምንድን ነው? ይሄ የተከበረ በወንድሞች መካከል ስፍራ የሚሰጠው ይሄ ሰው እናቱ በምትወልደው ጊዜ በጣም ወልጄዋለሁ ስትል ስሙን ያቤጽ ብላ ጠራችው ይላል። የእግዚአብሔር ቃል እንደሚነግረን በእግዚአብሔር ፊት በጸሎት ወደቀ ይላል። በእግዚአብሔር ፊት የጸና ጸሎት እንደጸለየ የእግዚአብሔር ቃል ያስተምራል። ቁርጠኛ የሆነ ጸሎት ያለፈውን ዘመን የሚያስረሳ የሚቀይር የሚለውጥ ጸሎት የጭንቅ ቃል በጭንቅ የወለድኩት ብላ ያ ቃል የሚታወስበት ልጅ መታወቂያውን የሚቀይርለትን ነገር ከእግዚአብሔር ለመቀበል በእግዚአብሔር ፊት ወደቀ። ከወንድሞች ይልቅ የተከበረ ያደረገው በእግዚአብሔር ፊት የተቀበለው መልስ ነው፣ ጸሎቱ ነው። እግዚአብሔር ለዚህ ሰው መለሰለት። ዛሬ ነግራችኋለሁ፣ ጸሎታችሁን እግዚአብሔር ይመልሰላችሁ። እግዚአብሔር ፊት ጸለየ። ምን ብሎ ጸለየ? የመጀመሪያው የጸለየው ጸሎት ያቤጽ እባክህ መባረክን ባርከኛ። ያቤጽ ስለ በረከት ጸለየ። ምናልባት ይህንን የምትሰሙ ሰዎች በረከት ሲባል ቶሎ ብለን አእምሯችን የሆነ ምድራዊ ነገር ላይ ብቻ ሮጦ ከሄደ በጣም ደካሞች ማለት ነው። ምክንያቱም የእግዚአብሔር ቃል እንደሚያስተምረው ያዕቆብ ሁለት ክፍል ሰራዊት ሆኖ ልጆች ኖሮት ሀብት ኖሮት ከያቦቅ ወንዝ መልስ ተመልሶ ከአንድ ሰው ጋር ለልጁን ሙሉ ሲታገል ካደረ በኋላ ልቀቀኝ ሊነጋ አቅላልቷልና ሲለው የመለሰው መልስ ምንድን ነው? ካልባረከኝ አልለቅህም ነው። ስለዚህ ገንዘብ ካልሰጠኸኝ የሆነ ነገር ካልሰጠኸኝ አልለቅህም አይነት ነገር ነው። ያ ነበር ኖሮት ነበር። ስለዚህ ምንድን ነው በረከት? ለካ የአምላካዊ በረከት የእግዚአብሔር መገኘት፣ የእግዚአብሔር መንቃት መነካት፣ በእግዚአብሔር ሕልውና መነካት መገኘቱ ነው። ካልባረከኝ አልለቅህም ማለት ስለዚህ ነካው ይላል። ያቤጽ ጸለየ፣ እባክህ መባረክን ባርከኝ። በዘፍጥረት መጽሐፍ ምዕራፍ 24 ላይ አብርሃም በዕድሜው ሸመገለ አረጀ ብሎ ከሥራው አረፈ፣ እግዚአብሔር ባረከው ይላል። በእርጅናው ብዙ ሀብት አለው፣ ነገር ግን እግዚአብሔር ባረከው ብሎ በእርጅናው ጊዜ የእግዚአብሔር ሕልውና ግን የእግዚአብሔር መገኘት ግን በአብርሃም ዙሪያ ነበር። ይህን በረከት የትኛው ገንዘብ ሊያመጣው ሊተካው ይችላል? ያቤጽ እባክህ መባረክን ባርከኛል። ትልቁ በረከት የእግዚአብሔር መገኘት ነው። የእግዚአብሔር ሕልውና ነው። የእግዚአብሔር ሕልውና ይሄ በረከታችን ነው። ከብርም ከወርቅም የሚበልጥ ነው። እውነት ነው። ሁለተኛ ያቤጽ የጸለየው ጸሎት ይሄ ሀገሬንም አስፋው የሚል ጸሎት ስለ ሀገሩ ስፋት
ስለ ሀገሩ ልምላሜ፣ ስለ ሀገሩ ይጸልያል። አምላካዊ በረከት ብቻ ሳይሆን ሀገሬንም አስፋው ይላል። ነገሩን እንዲሰፋ፣ ሀገሩን እንዲሰፋ፣ አካባቢውን እንዲሰፋ ይጸልያል። ያቤት ከሀገሬ አስፋው ብርቱ ጸሎት ይጸልያል። ወዳጆች ሆይ ስለ እግዚአብሔር መንግሥት ትጸልያላችሁ? የእግዚአብሔር መንግሥት እንዲሰፋ፣ የእግዚአብሔር መንግሥት እንዲንቀሳቀስ ወንጌል የሚያገለግሉ ሰዎች ትጸልያላችሁ? ስለ ምድራችሁ ውስጥ በሥጋ ስለተወለዳችሁበት ትጸልያላችሁ? ያቤት ይጸልያል። ያቤት ብርቱ ጸሎት ይጸልያል። ሀገሬን አስፋው ይላል። እንደ አዲስ ኪዳን ሰው ሁለቱን እነዚህ አካልን መጸለይ ይኖርብናል። በሥጋ ስለተወለድንበት ምድር፣ ስለምንኖርበት ምድር፣ እንዲሁም ደግሞ በዋናነት ስለ እግዚአብሔር መንግሥት አጥብቆ መጸለይ ያስፈልጋል። በእንባ መጸለይ ያስፈልጋል። ሰዎች እንዲጨመሩ መጸለይ መማለድ ያስፈልጋል። እግዚአብሔር የያቤትን ጸሎት ሰማው ይላል። እንዲህ አይነት ጸሎት ይሰማልና እግዚአብሔር የተከበረ የሚያደርጉ ጸሎቶች አሉ። ብቻ አይደለም እንጂም ከእኔ ጋር ትሁን ብሎ ጸለየ። የእግዚአብሔር እጅ፣ የእግዚአብሔር አሰራር ማለት ነው። ጌታም ከእነርሱ ጋር ሆኖ ይሠራ ነበር ተብሎ ተጽፏል። እጅ ማለት አሰራር ማለት ነው። ያቤት በእግዚአብሔር ፊት የሚጸልየው ጸሎት ምንድን ነው? አሰራሩን ይፈልገዋል። እጁን ይፈልገዋል። እጁን ይጠመዋል። በእግዚአብሔር ፊት አሰራሩ ነገሩን እንዲቆጣጠረው፣ ሕይወቱን እንዲቆጣጠረው፣ ምድሪቱን እንዲቆጣጠረው እርሱ የሚንቀሳቀስበትን ጉዳይ የእግዚአብሔር እጅ ጣልቃ እንዲገባበት ያቤት ብርቱ ጸሎት ይጸልያል። የእግዚአብሔር እጅ ፈለጋት። እግዚአብሔር ነገሩን እንዲሰራለት ፈለገ፣ ለመነ፣ ጠየቀ። እግዚአብሔርን በዚህ ጉዳይ ጠራው። ይሄ ብቻ አይደለም፣ እንዳያሳዝነኝ ከክፋት ሁሉ ጠብቀኝ ብሎ ጸለየ። ክፉን እሱ ጠብቆ እንደማይችለው ያውቀዋል። ያቤት አጥፊ ስለሌለ አይደለም የኖር ነው፣ ጠባቂ ስላለ የኖር ነው። የሚቀሩ ስለሌሉ አይደለም፣ የማይፈልገን ስለሌለ አይደለም፣ የማይፈልገን ባለበት ነው እግዚአብሔር እያኖረን ያለ። ከምንም በላይ ሰይጣን ዲያብሎስ ክርስቲያን መኖሩን አይፈልግም። በእያንዳንዱ መንገድ ላይ ሰልፎች አሉ፣ ውጊያዎች አሉ። ያቤት ምናለ እንዳያሳዝነኝ ከክፉ ጠብቀኝ ነው። ምን ማለቱ ነው? ማዘን አልፈልግም። ያሳዝነኝን ነገር አንተ ስትጠብቀኝ አይኖርም ብሎ ያምናል። እንዳያሳዝነኝ ከክፉ ጠብቀኝ። ክፉ ከመጣ ሐዘን ተከትሎ ስለሚመጣ ይሄ ክፉ ወደ ቤት እንዳይገባ ያንተ ጥበቃ ያስፈልገኛል አለ። እነግራችኋለሁ ወዳጆቼ ሆይ የእግዚአብሔር ጥበቃ ያስፈልገናል። ደግሞ የእግዚአብሔር ጥበቃ በዙሪያችሁ እንዲሆንላችሁ መፈለግ አለባችሁ። አንድ ጊዜ ሰይጣን ስለ ኢዮብ ሲናገር ምን አለ? እግዚአብሔር ሰይጣንን እግዚአብሔር ይገሥጽ ብሎ ከየት መጣህ? ሰይጣንን ምድርን ዞርኳት ከዛ መጣዋል። ያን ጊዜ እግዚአብሔር ምን አለ? ባሪያዬ ኢዮብን አይተኸዋል አለው። አዎ አይቼዋለሁ አለ። ነገር ግን አንተ ቅጥር ሆነህለታል አለ። ሰይጣን ኢዮብን ብቻ ሳይሆን ያየው ቅጥር ሆነህ ያየው የእግዚአብሔር ጥበቃ ነው። ቅጥር ሆነህለታል አለ። ጥበቃ ነበረው በዙሪያው፣ ያ መለኮታዊ የሆነ ጥበቃ፣ ያ የእግዚአብሔር ጥበቃ። ይህንን በብርቱ ይፈልገዋል። ማን ያቤት እንዳያሳዝነኝ ከክፉ ጠብቀኛል። የእግዚአብሔር ጥበቃ ሰው የሚጠብቀው ውስን ነው። ራሱን የሚጠብቀው ውስን ነው። ነገር ግን ከውስንነት ባለፈ የእግዚአብሔር ጥበቃ ሲኖር ከገዳይ ያስመልጣል፣ ከክፉ ያስመልጣል። ያቤት እንዳያሳዝነኝ ከክፉ ጠብቀኛል። እግዚአብሔርም ይላል። በጣም የሚገርማችሁ ይሄ ነው። የለመነውን ሰጠው ይላል። ያቤት እነዚህ መሰረታዊ አራት ጸሎት ጸልዮ እግዚአብሔርን ጠራው። እግዚአብሔር ሆይ እነዚህ መልሶች ስጠኝ አለው። እግዚአብሔር የለመነው ሰጠው። ምን ሰጠው? በመገኘቱ ባረከው። ምን ሰጠው? ድንበሩን፣ ክልሉን፣ አገሩን አሰፋው። ምን ሰጠው?
እጁን አሰራሩ በሱ ያደረገው ምን ሰጠው? ከክፉ ጠበቀው። ስለዚህ ያ ሕዝብ የተከበረ ሰው ነበረ። በምን? በአምላካዊ መልስ። ወዳጆቼ ሆይ መገኘት ይብዛላችሁ። አሰራሩ በእናንተ ላይ ይሁን። የእናንተን ክልል የእግዚአብሔርን ክልል መንግሥቱ በእናንተ ያስፋው። ከክፉ ደግሞ የእግዚአብሔር እጅ ይጠብቃችሁ። በኢየሱስ ክርስቶስም በእናንተ ላይ መገኘቱን፣ ክብሩን፣ እጁን በኢየሱስም ያምጣባችሁ። ክብር ለእግዚአብሔር ይሁን። አሜን።